በስተመጨረሻም አርሰናል 3 ነጥቡን አሳክቷል። በሜዳውና በደጋፊው ፊት በኤሚሬትስ ኤቨርተንን ጋብዞ በጣም አስጨናቂ የነበረ ጨዋታ ነበር። እውነት ለመናገር እኔ በግሌ ከጠይቃችሁኝ በጣም ኪሎ ስቀንስበት የነበረው ለዛውም ባልተረጋጋና ባልተመቸ ሁኔታ በስራ ላይ ሆኜ እያየሁት ነበርና እንዴት የሚያሳቅቅ አይነት ጨዋታ ነው። አርሰናል ጎል ለማስቆጠር ምን ያህል ደቂቃዎች እንደፈጁበት እንግዲህ አስታውሱት፣ አስቡት። ወይኔ የዮኬሬሽ በምክንያት እኮ ነው የምወድህ። ወይኔ ማክስ ዶማን አሁን በምን ቃላት ይገለጻለሁ? ማክስ ዶማን ገና 16ኛ ዓመቱ እየመጣ ነው። ኦልሞስት 15 ዓመቱ ነው የሄደች። በዚህ ጫና ባለበት የስነ ልቦና ጥንካሬን በሚጠይቅ በጣም አስጨናቂ የሆነ ጨዋታ ነው ይሄ ጨዋታ። በነገራችን ዝም ብሎ ጨዋታ አይደለም። የደጋፊዎች ከፍተኛ የሆነ ጫና ያለበት፣ የስነ ልቦና ጫና ያለበት። ኤቨርተን ደግሞ ቀላል አይደለም ለአርሰናል። አሁን በቅርብ ጊዜ ያደረጓቸው 3 ተከታታይ ጨዋታዎች እንኳን ከዚህ በፊት የነበሩትን አንዱን ብቻ ነው 1-0 ለዛውም በፔናልቲ ያሸንፈው። ከዛ ውጭ 2 ጊዜ ነጥብ አስጥሎታል አርሰናል። ስለዚህ እንደሚከብደው ገብቶ ነበረ። ከጨዋታው በፊትም የሰራሁት ቪዲዮ እንደዛ ነው፣ ንግግሬን እንደዛ ነበር። ምክንያቱም መረጃዎችን መሰረት አድርጌ እንደዛ ነበር ላወራ የምችለው። በጣም ነው ከጠበኩት በላይ ነው ግን ደግሞ የከበደው ዛሬ እና ጨዋታውን እኮ ተቆጣጥሮታል። ጨዋታውን እኮ የበላይነትን እኮ ወስደዋል አርሰናሎች። አሁን ብዙ ስታት ብጠቅስላችሁ ራሱ እንደው በትንሹ እንኳን ብጠቅስላችሁ በፖሴሽን ለምሳሌ 64 ለ37 አይነት ነው። 64 በመቶውን አርሰናል ነው ዶሚኔት ያደረገው የኳስ ቁጥጥሩን። ኳስ እግር ላይ ያለ ማለት ነው ምንም ነገር ማድረግ ትችላለህ እንደማለት ነው። በሙከራ ራሱ 25 ለ9 ናቸው። 25 ጊዜ ሞክረው ከዛው 7ቱ ኢላማውን የጠበቀ ነው ያርሰናል። የሚገርማችሁ እና ወይኔ ፒክፎርድ በጣም ነው የሚችለው በረኛቸው በነገራችን ላይ። ከዛ ውጭ በሳጥናቸው ውስጥ ማለት በኤቨርተን ሳጥን ክልል ውስጥ 40 ጊዜ ኳስ ነክተዋል አርሰናሎች፣ ግን ወደ ጎል መቀየር አልቻሉም። በጣም የሚገርም ነው። ኤቨርተኖች 13 ጊዜ ብቻ ነው የነኩት አርሰናል ሳጥን ክልል ውስጥ ማለት ነው። ማዕዘን 8 አግኝተዋል አርሰናሎች። ሚስተር ምንድነው ሴት ፒስ የማዕዘን ኳስ እያስቆጠሩ ነው የሚባልበት ማለት ነው። 8 ጊዜ አግኝተው አንዱን ግን አልተጠቀሙበትም። ዛሬ በጣም ከባድ ምሽት ነበረ። ግን የማታ ያው ድሉ ለአርሰናል ሆኗል። በጣም ደስ የሚል ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች። ስሜትን ለመግለጽ ያህል እንጂ መረጃ ልሰጥ አይደለም አሁን የመጣሁት፣ እውነት ለመናገር ስሜትን ለመግለጽ ያህል እና በጣም ታማኝ የሆናችሁ ደጋፊዎች፣ የአርሰናል ደጋፊዎች ሳታክቱ ተስፋ ሳትቆርጡ ትረስት አድርጋችሁ ቡድናችሁን ለደገፋችሁ እንኳን ደስ አላችሁ እላለሁ። ለነገሩ ገና 9 እና 8 ጨዋታ ይቀራል። ይቅርታ ትንሽ ጉንፋን ይዞኝ ነው። 9 እና 8 አሚን አርሰናል ኦልሞስት ያው 7 ጨዋታ ምናምን የሚቀረው ከዚህ በኋላ። ስለዚህ በ7 ጨዋታ በ8 ጨዋታ ብዙ ተአምር ነው የሚታየው። በነገራችን ላይ ብዙ መገለባበጦች ይታያሉ። ስለዚህ አሁን አርሰናል ዋንጫውን አረጋገጠ ማለት አይደለም፣ ግን የዛሬዋ 3 ነጥብ ግን እጅግ በጣም አስፈላጊ ነበረች ከምነግራችሁ በላይ። ስለዚህ ይችን 3 ነጥብ ማግኘት ቀላል አይደለም። ምክንያቱም አርሰናል በጣም ታይት በሆነ ፕሮግራም ውስጥ በተደራራቢ የጨዋታ ፕሮግራም ውስጥ ነው እያለፈ ያለው። ቀጣይ የፍጻሜ ጨዋታ በቅርብ አለበት። የአውሮፓ ቻምፒየንስ ሊግ መልስ ከባድ ጨዋታ አለበት ከሊቨርኩሰን ጋር። ያለፈበትን መንገድ የምታውቁት ነው። ይህን ጨዋታ ማሸነፍ ግዴታ ነበረ እና አሸንፏል። ይሄ በጣም ትልቅ ቢግ ዲል ነው። በጣም ቢግ ዲል ነው ለአርሰናል ደጋፊና ለአርሰናል ፋሚሊስ በአጠቃላይ በጣም ደስ የሚል ነው። እንግዲህ ማክስ ዶማን እና ቪክቶር ዮኬሬሽ ተቀይረው ከገባ በኋላ ጎሎቹን አስቆጥረዋል። ያው እንግዲህ ደስ የሚል ነው። አጠቃላይ የማይክል አርቴታ ዛሬ በጣም ማለት አሁን ቢሸነፍ ራሱ እኔ ዛሬ ማይክል አርቴታን በምንም ልተቸው አልችልም። ምክንያቱም 90 ደቂቃ አጥቅቶ ተጫውቶ በዚህ ልክ ጨዋታውን ተቆጣጥሮ የበላይነት ወስዶ ማሸነፍ ካልቻለ ምን ብለህ ትፈርድበታለህ? በዛ ላይ አቃየር ላይ ራሱ እኔ ትንሽ አሁንም ቢሆን ቅሬታ ያለኝ እኔ ዙበሜንዲ ከተወሰነ ጊዜ በኋላ ወርዶብኛል። በጣም ወርዷል። ለምን በዚህ ልክ እንደሚታገሰው አላውቅም፣ ግን አሁን እየቀየረ ማስወጣት ጀምሯል። ካልተሻሻለ ወደ ቤንችነት መሄዱ አይቀርም እሱ ልጅ ግን። ስለዚህ እሱ ተቀይሮ የገባው ማክስ ዶማን ጎሏን የሚያስቆጥራት። ቪክቶር ዮኬሬሽን በነገራችን ላይ በካይ ሃቨርትዝ ተቀይሮ ገብቶ ነው። ሁለቱም ተቀይረው የገቡት ናቸው ጎሎችን ስኮር ማድረግ የቻሉት። ተቀይሮ የገባው ሌላኛው ማርቲኔሊ ራሱ በጣም ተጽዕኖ ፈጣሪ ነበር። ለምሳሌ የዶማን አሲስት የሱ ነች።
እና ጥሩ ነበር ጨዋታውን የቀየሩበት ቴምፖውን የቀየሩበት መንገድ አሪፍ ነበር እና ብራቮ አርሰናል።